አስቶን ቪላ በኢሮፓ ሊግ 3-0 በማሸነፍ ዋንጫውን ማንሳት ችሏልና ኢትስ ክሬዚ። እኔ ግን ስለሱ ላወራ አይደለም የመጣሁት። በነገራችሁ ላይ ስለ ኡናይ ኤምሪ ስለሚባል ስፔናዊ አሰልጣኝ ነው ላወራ የመጣሁት። ምን አይነት አሰልጣኝ ነው! በኢሮፓ ሊግ 5ኛ ኢሮፓ ሊግ ላይ ደርሷል። በነገራችሁ ላይ እንደ ቀልድ የሚታይ ስታት አይደለም፣ በጣም ትልቅ አሰልጣኝ ነው። በፕሪሚየር ሊግም አስቶን ቪላ ይዞት የማያውቀውን ደረጃ ይዞ እንዲጨርስ እያደረገው ነው። ቻምፒዮንስ ሊግን እንደ ቀልድ ማሳካት ከጀመረ ሰነባብቷልና ስለዚህ ሰውዬ ግን ያለኝ ክብር እየተለየብኝ መጥቷል። ምን አይነት ቲም የሰራው ማለት ነገሮችን እኮ አቀለለላቸው። አስቶን ቪላን በዚህ ደረጃ መቼ የሚጠብቅ የለም። አይኖ ከዚህ በፊት የአውሮፓ ቻምፒዮንስ ሊግን ያሳካ ትልቅ ቲም ነው ምናምን ልትለኝ ትችላለህ፣ ግን እሱ ከመምጣቱ በፊት ሚድል ላይ የሚጨርስ ቲም ነበረ። በቃ ሚድል ሬንጅ ላይ ከ10 ምናምን አካባቢ የሚጨርስ ቲም ነበር እስከ 13 14 ድረስ ማለት ነው። አሁን ግን ትልቅ ቲም አድርጎታል። ኢሮፓ ሊግን ያነሳ ቲም አድርጎታል። በነገራችሁ ላይ ኢሮፓ ሊግን ባያነሳ ራሱ በፕሪሚየር ሊግ መጨረሱን ቻምፒዮንስ ሊግ ላይ ያረጋገጠ ቲም ነው። እስቲ ያስቡት፣ እንደዚህ አይነት ሌቭል ላይ ያለ ቲም ነውና ኮንግራቹሌሽን የአስቶን ቪላ ደጋፊ ካላችሁ። ይሄ ሰውዬ ግን ክብር ይገባዋል። ትችላለህ ባባ። እርግማን ያለበት ክለብ ውስጥ ስትገባ ማለት ነው ዋንጫ አይሳካልህም ማለት ነው። ኡናይ ኤምሬ የኢሮፓ ሊጉ ንጉስ ከሲቪያ ጋር 3 ዋንጫ፣ ከቪላሪያል ጋር 1፣ ከአስቶን ቪላ ጋር ደግሞ ትናንትና ማታ ደግሞታል ማለት ነው። አንድ ክለብ ይዞ ብቻ ግን በኢሮፓ ሊግ ፋይናል ደርሶ አልበላም ማለት ነው። ያ ክለብ ደግሞ የተረገመ በአውሮፓ ላይ አትንገስ ተብሎ የተረገመ ክለብ ይመስለኛል ማለት ነው። ካወቃችሁት ኮሜንት ላይ አስቀምጡልኝ፣ ኮሜንት ላይ ማለት ነው። እና ኡናይ ኤምሪ የኢሮፓ ሊግ ንጉስ መሆኑ ይዋት ኢሮፓ ሊግ ዋንጫ ሲያይ ራሱ የሆነ ሻፍዶ ነው በቃ ፋይናል እንትንም የሚጫወተው ማለት ነውና ይችላል። ግን የተረገመ ክለብ ውስጥ አታሰልጥን ሁሌም ማለት ነው። ኢሮፓ ላይ ምንም አይነት ዋንጫ የሌለው ቡድን እኔ ስም አልጠራም እንዳታጣሉኝ። ጀማው ዩሮፓ ሊግ እኮ ወደ እንግሊዝ መጣ። ኡናይ ኤምሬ ከቪላ ጋር በመሆን ወደ እንግሊዝ የአውሮፓ ሊግን ይዞልን መጥቷል። ጀማው የአውሮፓ ሻምፒዮንስ ሊግን ደግሞ የተከበረው አርቴታና አርሰናል ይዞልን እንደሚመጣ አንዱ ማሳያ ይሄ ነው። የምሬን ነው የምላችሁ። በነገራችን ላይ ኡናይ ኤምሬ እዚህ ዋንጫ ስፔሻሊስት እንደሆነ ታውቃላችሁ። 5ኛ ጊዜ ነው ይህንን ዋንጫ ሲበላው። እንደምታስታውሱት በሲቪያ 3 ይበርቶታል። ከዛ በተጨማሪ ደግሞ ከቢጫ ሰርጓጆቹን ጋር እንደዚሁ አንድ ጊዜ ማሳካት ችሏል 21 ላይ። አሁን ደግሞ ከቪላ ጋር በመሆን እንግዲህ የኢሮፓ ሊግን ወደ እንግሊዝ አምጥቷል። ጀማው በዚህ መድረክ ላይ ይህ ሰውዬ ያለው ብቃት አይነገርም። በነገራችን ላይ አርሰናልን ይዞ እንግዲህ ፋይናል ደርሷል። በእርግጥ በቼልሲ ያንን ዋንጫ ተነጥቀናል። ቢሆንም ግን የሰው የኢሮፓ ሊጉ ስፔሻሊስት ሰው ነው። ማን እዛ መድረክ ላይ እሱ ካለ ማንም እሱን ተቀናቅኖ ዋንጫ ማሳካት የሚችሉላ አይመስላችሁም? ለማንኛውም ግን በዚህ ዓመት ማለት ነው ሁሉም የእንግሊዝ ክለቦች በመንለው ደረጃ ማለት ነው የአውሮፓ ውድድሮችን አሸንፈው እንደሚመጡ ቅንጣት ያክል ጥርጥር የለኝም። ኮንፈረንስ ሊጉ ላይ እንደዚሁ ክሪስታል ፓላስ አለ፣ እሱም ይዞት ይመጣል። እኛ ደግሞ የአውሮፓ ሻምፒዮንስ ሊጉን ይዘነው ምን መጣ ይሆን ዘንድሮ ፋፈሽን። በስተመጨረሻም እንግዲህ ስንፈልገው የነበረው ውጤት ተገኝቷል ማለት ነው። ቪላ ምን አይነት አጫወት ነው የሚጫወተው እናንተ? የፈጣሪ ያለ 3-0 ልጥፍ ፍሬበርግን የተባለችን ክለብ የቡንደስሊጋን ጥጓና ሲዟት የአውሮፓ ሊግ አሸናፊ መሆን ችሏል። እናም በሱ ማሸነፍ ተከትሎ 7 የፕሪሚየር ሊግ ክለቦች ይሳባሉ ማለት ነው። ወይ ብራይተን ወይም ደግሞ ቼልሲ ከሁለት አንዳቸው ቀጣይ ጨዋታቸውን በማሸነፍ ወደ 7ኛ ደረጃ ተጠግተው ይገባሉ ማለት ነው። ቻምፒየንስ ሊግ ኦሬዲ እኛ መግባታችን ተራውጧል ማለት ነው። ያው 5ኛው ነው የሚጨርሰው። ቪላ የሚሸነፍ ከሆነ እሑድ በሲቲ የሚሸነፍልን ከሆነ ቪላ፣ እኛ ደግሞ ብሬንትፎርድ የምናሸንፈው ከሆነ በሜዳችን ገልብጣ ነው በ62 ነጥብ እሱም 62 ነጥብ በጎል ልዩነት እኛ 4ኛ እሱ 5ኛ የሚቀመጥ ይሆናል። ካልሆነ ደግሞ እኛ ባለንበት እሱም ባለበት የምንቀመጥ ይሆናል። ለማንኛውም ግን ማለት ነው ምን አይነት ነው ቲልማን የተባለ ተጫዋች ግን ምን አይነት ጎል ነው የሚያገባው? አረ በመድኃኒዓለም ማረበም ጎል ነው እንዴ አንተ ያገባው? እንዴ ፊላል እንዴ ሰው እግር ስማ እንደተለመደው 3-0 ይኸው ልጥፍ አድርጎ ጥጓና ይዞት 5ኛው ዋንጫውን ኡናይ ኤምሬ ውሰድ። ምን ይፈልጋል ከዚህ በላይ? አርሰናል በአውሮፓ መድረክ ምንም አይነት ዋንጫ ሳያሳካ አስቶን ቪላ ለሁለተኛ ጊዜ የአውሮፓ ዋንጫን ማሸነፍ ችሏል። ከዚህ በፊት የቻምፒዮንስ ሊግ ዋንጫን አሸንፎ ነበር። አሁን ደግሞ ማታ ኢሮፓ ሊጉን 3-0 በሆነ ውጤት የጀርመኑን ክለብ በመለጥለጥ አሸንፏል ማለት ነው። በመጀመሪያ የወቅቱ የፕሪሚየር ሊጉ ሻምፒዮን የሆናችሁት የአርሰናል ደጋፊዎች ኡናይ ኤምሬን ያለፈውን ረስታችሁ
ኮንግራ ብሎ ኮመንት ላይ ከዛ ቪዲዮን ኮፒ ሊንክ ሪፖስት ላይክ አድርጎ አካውንቱን ፎሎ አድርጉ። ፋሚሊ የአርሰናል ደጋፊዎች በተለይ ኡናይ ኤምሬ በጣም እንቅፋት ሆኖባቸዋል። በተለይ የዛሬ 2 ዓመታት በሱ ስለተሸነፋችሁ ብቻ ዋንጫ አጥታችኋል። ግን ያ ሁሉ አልፎ ያ መከራ ሁሉ አልፎ ዛሬ ሻምፒዮን ለመሆን በቅታችኋል እና ቂም ከውስጣችሁ አውጡና ኡናይ ኤምሬ ይሄ ዋንጫ ይገባልና እንኳን ደስ ያለህ በሉት። ሁላችሁም ቂም ካለ ደስታ ብዙም የጎላ አይሆንም። ያ ያለፈው አልፏል። ዛሬ ግን ይገባሃል ኮንግራ ልትሉ ይገባል ብዬ አስባለሁ። ግን ኡናይ ኤምሬ ይሄ ዋንጫ ይገባል። እኔ በጣም ነው የምወዱ። ይሄ በእርግጥ ኤሮፓ ሊግ ከሱ ውጭ መገለጫ አለው ብዬ አላስብም። ልክ እንደ ማድሪድ በቃ ዚዳን በሉት በኤሮፓ ሊግ እና ፓሽኑ በጣም ደስ ይለኛል። በዛ ላይ ደግሞ አስቶን ቪላን ያዘው ትንሽ ቡድን ይዞ ለነሱ ትልቅ ነው። በእርግጥ አሁን ማንቸስተር ወይ አርሰናል ወይ አርሰናል ለነገሩ ኤሮፓ ሊግም ቢሆን ለሱ ብዙም አይደለም። ግን ለበቃ አሁን ቶፕ 4 ውስጥ ላሉ ዋንጫ ትልቅ ላይሆን ይችላል። ግን ለአስቶን ቪላ ትልቅ ነውና ይሄ ዋንጫ ስለወሰደ በጣም ደስ ብሎኛል። ጀግናው አስቶን ቪላ የኢሮፓ ሊግ ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። ፍሬበርግን 3-0 በሆነ ውጤት ቅጥቅጥ አድርጎት አስቶን ቪላ የኢሮፓ ሊግ ዋንጫን ከፍ አድርጎ መሳም ችሏል ማለት ነው። በዚህ ዋንጫ ላይ በጣም ደስ ያለኝ ለኡናይ ኤምሬ ነው። እግዚአብሔር ምስክሬን ኡናይ ኤምሬ ይህንን ዋንጫ እንዲበላ ፈልጌ ነበር። ነው ኦል ዋትኪንስ ቡንዲያ በቃ ሁሉም በቃ በተረፈው ግን ዋና ኡናይ ኤምሬ እንዲሳካለት ፈልጌ ነበር። ግባለት ይላል የገቡትን ጎሎች እባካችሁ እኔም ጋብዛችሁ የቡንዲያ ብቻ ነው። ተመልከቱት ቡንዲያ ያገባውን ጎል በጌታስ ምን አይነት ጎል ያስቆጠረው ቪላዎች ባይዜ ማለት ነው። ከዚህ ነበር ለማንኛውም ማለት ነው የኢሮፓ ሊግ ዋንጫን አስቶን ቪላ ብርግ ማድረግ ችሏል። ሌላው ደግሞ የነቀድሞ የነገሌ ቤት ሳንቾና ሊንድሎፍ እዚህ መጥተው ዋንጫ ሰው አደረግነው ፋሚሊ አደረግነው። ዩሮፓ ሊጉን በላ ነው። ኡናይ ኤምሬ ምን አይነት አሰልጣኝ ነው? ቆይ ውድድሩ ባንተ ስም ነው መሰየም ያለበት። አረ ምን አይነት ሰው ነህ? ጨዋታውን ግድል ፈርስታ 2-0 ከዛ 3ኛ ጎል ጨመረን ተዘጋ ነው መልጭው። አረ ምን አይነት ሰው ነው? ያ ደግሞ ባለቀ ሰዓት የሳተው ኳስ 4-0 እናደርገው ነበር። የዚህ ውድድር ማለት ነው የፍጻሜ ከፍተኛ ጎል የገባ 4-0 ነበርና 4-0 አድርገን ሪከርዱን መጋራት እንችል ነበር። ግን ዋናው ዋንጫ ነው። እንግሊዝን ወከለን የአውሮፓ ዋንጫ ከቻ አድርገናል። አርሰናልና ፓላስ ይቀራሉ። በሶስቱም ነው ምን በለው ባሁን ዩሮፓን እንቆጣጠራታለን። ማንዬ ሰው ተፍ ተፍ እያለ ዋንጫ ይበላል። አንቺ የድሮሽን አውሪ። ለማንኛውም ቪላ ኮንግራ ብለናል። እንግሊዝን አኩርታችኋል አሉ እንጂ ምድረ ቅሪላ ኮንፈረንስ ሊግ ምናምን እያሉ በሬያቸውን እንትን የሚሉ ማለት ነው። ኡናይ ኤምሬ በቃ የራሱ ሊግ አደረገው ቻምፒየንስ ሊግን ማለት ነው። አሁን ለ5ኛ ጊዜ ሲበላ ማለት ነው። ሪያል ማድሪድ ሆነባቸው በቃ የአውሮፓ ሊግ ላይ ማለት ነው። ቢግ ሪስፔክት። እናም ደግሞ ማዶኬ ምን አለች? ከቼልሲ ስወጣ እኮ አርሰናል ዋንጫ እንደሚበላ አቅ ነበር አለች። ይመቻት። ለማንኛውም እናንተ አውሩ፣ ሌሎቹ ይበላሉ፣ ችግር የለም። የሆነ ክለብ በስሙ ላይ ቪላ የሚል ቅጥያ ካለበት ኡናይ ኤምሬን ማስፈረም አለበት፣ ዩሮፓ ሊግን ለማሳካት ማለት ነው። አስቶን ቪላ፣ ቪላሪያል፣ ሲቪላ ሶስቱም ቪላ የሚል ቅጥያ አላቸው በስማቸው ላይ። ይህን አጋጣሚ እንደታያችሁት ቪላ ሳይሆን ቢላ ነው። ፍሬበርግ ምን ልትሰሩ ነው እስከ ፍጻሜ ደግሞ የመጣችሁት? ረመረሟችሁ እኮ። ሞርጋን ሮጀርስ ምን አይነት ተጫዋች ነው? ዩሪ ቴሌማንስ ትችላለህ በጣም በቃ እኔ እውነት ቃላት የለኝም። በተለይ ደግሞ ለሞርጋን ሮጀርስ እኔ ሲያው ትላንት ተበለው ቁጭ አድርጌዋለሁ በክብር። ቪላ እንዴት ነው ግን ጣዕሙ? የዋንጫ ጣዕም እንዴት ነው? ይመቻችሁ። እኔ ኡናይ ኤምሪ በቃ ያስገርመኛል። የአውሮፓ ሊግ ንጉስ ነው፣ በቃ ንጉስ ማለት ነው። ማንም አሰልጣኝ ከዚህ በኋላ በሱ ደረጃ ሊሆን አይችልም። ለማንኛውም እንዴት አያችሁት? የጄዲሲ ፓፓ ሄዶብኛል። ይመቻን ግን ነው የምላችሁ። ይሁት ይሄን ግርማ ሞገሱን በእናታችሁ ፓፓ አስቶን ቪላ በታሪኩ ለመጀመሪያ ጊዜ የዩሮፓ ሊግ ዋንጫ አሸናፊ ሆኗል። በኢስታንቡል በተደረገው የ2025-26 የዩሮፓ ሊግ የፍጻሜ ጨዋታ የእንግሊዙ ክለብ አስቶን ቪላ የጀርመኑን ፍራይቡርግን 3-0 በሆነ ውጤት በማሸነፍ በታሪኩ ለመጀመሪያ ጊዜ የዩሮፓ ሊግ ዋንጫን ማሳካት ችሏል። አሰልጣኛቸው ምንም ጥያቄ የለውም የዩሮፓ ሊግ ስፔሻሊስት የሆኑት አሰልጣኝ ኡናይ ኤምሬ ናቸው። እርሳቸው በአሰልጣኝነት ዘመናቸው 5ኛ የዩሮፓ ሊግ ዋንጫቸውን ማሳካት ችለዋል። እንደምታስታውሱት
ከሴቪያ ጋር ለ3 ተከታታይ የውድድር ዓመታት የዩሮፓ ሊግ ዋንጫን አሸናፊ ነበሩ። ከቪያሪያል ጋር በተመሳሳይ የዩሮፓ ሊግ ዋንጫን አንድ ጊዜ አሳክተዋል። አሁን ደግሞ ከእንግሊዙ ክለብ አስቶን ቪላ ጋር በመሆን የዩሮፓ ሊግ ዋንጫን ማሳካት ችለዋል። ሚስተር ዩሮፓ ሊግ ኡናይ ኤምሬ። አስቶን ቪላ እንግዲህ የ2025 እና 26 የኤሮፓ ሊግ አሸናፊ ሻምፒዮን ሆኗል። ጋይስ 3-0 በሆነ ኩምኩም የእንግሊዝ ቡድን ይመቸው። እናቴን ኤምሬ ነው። ኮንግራቹሌሽን። አንድ የአስቶን ቪላ ደጋፊ አውቃለሁ። ይመችሽ ወንድም አለም ኮንግራ ብያለሁ። እንግዲህ 6 የእንግሊዝ ክለቦች ቀጣይ ዓመት ቻምፒየንስ ሊግ እንደሚሳተፉ ታውቀዋል። ቦርማውዝም ይገባል ማለት ነው። ያራዳ ልጆች በጣም አሪፍ ነው። እንኳን ደስ አለህ ኡናይ ኤምሬ። ሲሳካለት ደስ ይለኛል። በጣም ይመቸኛል አሰልጣኝ